ሰላም ጤና ይስጥልኝ እንደምነሽ ውዷቴ አለው እጅግ በጣም ሰላም ነኝ። ባለሽንበት ቦታ ሰላም ጤና እየተመኘኝ ዋው እጅግ በጣም ደስ ይላል። ደስ በሚል መልኩ በዚህ የሚያስታውቅሽ ጀግና ጠንካራ ሊደር እጅግ በጣም የሚገራርሙ ስራዎች እየሰራች የምትገኝ ከዚህ በፊት ልክ እንደማንኛው ሰው በአረብ ሀገር በዱባይ ላይ እየሰራች የነበረች ነገር ግን ይሄ እድል ልክ እንዳንቺ እድል ተሰጣት እጅግ በጣም የሚገርም ስራዎች እየሰራች ትገኛለች። በካምፓኒያችን የኤት ስታር አከፋፋይ እንዲሁም ደግሞ የስማርት ስልክ ተሸላሚ የተለያዩ ካሽ ፕሮሞሽን አቺቨር መሆን የቻለች አሸናፊት መሆን የቻለች ጀግና ጠንካራ ሊደር ወደ እሷ ላድርገሽ። የት ሆና ነው የጀመረችው ቢዝነሱ? ሰላም ጤና ይስጥልኝ ዳቴ እንዴት ነሽ? በጣም ሰላም ነኝ። ቃል ኪዳን እባላለሁ። በአሁኑ ሰዓት የምገኘው ኬንያ ናይሮቢ። በመጀመሪያ ደረጃ ይህንን ታላቅ የሆነ የስራ እድል ስላገኘሽ ኮንግራቹሌሽን፣ እንኳን ደስ አለሽ። በትክክለኛ ሰዓት ትክክለኛ የስራ እድል አግኝተሻል። ምናልባት እኔም ይህንን የስራ እድል ሳገኝ እንዳንቺ አረብ ሀገር ዱባይ ለ4 ዓመት ተቀጥሬ በምሰራበት ጊዜ በአጋጣሚ በፌስቡክ ተዋወቅኳት። እጅግ በመውዳት ማክበራት የፌስቡክ ጓደኛዬ ይህንን የስራ እድል አግኝቼ እድሉን በመጠቀም ደግሞ በአሁኑ ሰዓት ከአረብ ሀገር ከመዳሚ ወጥቼ በኬንያ ናይሮቢ ላይ ይገኛለሁ ማለት ነው። ስለዚህ አንቺም ደግሞ ዛሬ ላይ ምናልባት ቤተሰብሽ ሊሆን ይችላል፣ እንዲሁም በአጋጣሚ በፌስቡክ በታወቅሽው ጓደኛ ሊሆን ይችላል እድሉን ያገኘሽው። ነገር ግን እድሉ ከእጅሽ ላይ ስለደረሰ እንኳን ደስ አለሽ ልልሽ እወዳለሁ። ዛሬ ላይ እጅግ በጣም ደስተኛ ነኝ በዚህ ካምፓኒ ላይ። ምናልባት በዚህ ካምፓኒ ከ2 ዓመት በላይ ቆይታለሁ። በኩባንያችን የሁለት ስማርት ስልክ ተሸላሚ ነኝ። እንዲሁም ደግሞ የተለያዩ ካምፓኒዎች ጋር በዚህ ካምፓኒ በጣም ደስተኛና ዝግጁ ሆኜ እየሰራሁ እገኛለሁ ማለት ነው። ዛሬ ላይ ምናልባት አንቺ ባለሽበት ቦታ ላይ ሆነሽ ይህንን የስራ እድል አግኝተሻል። የስራ እድል ደግሞ መስፈርቱ ምንድነው? ወደዚህ ካምፓኒ ጋር ራሱ የቻለ ጥራታቸውን የጠብቁ ሃይ ኳሊቲ ያላቸው ፕሮዳክቶችን አዘጋጅተናል ማለት ነው። ስለዚህ የሰው ልጅ ጤናውን ጠብቆ ሰርቶ ገቢ ማግኘት የሚችልበትን ኦፖርቹኒቲ ነው ከእጅሽ ላይ ያለው ማለት ነው። ምክንያቱም ካምፓኒያችን መጀመሪያ ላይ ጤና፣ ሁለተኛ ደግሞ ፐርሰናል ወይ ደግሞ የአስተሳሰብ ለውጥ እንዲሁም ደግሞ ቀጣይነት ያለው ገቢ መገንባት የሚቻልበት ትልቅ የስራ እድል ያገኘሽ ነው ማለት ነው። ስለዚህ ኩባንያችን የሚያመርታቸው ምርቶች በጣም ደስ የሚሉ ጥራታቸውን የጠበቁ ማጽዳት ላይ፣ መተካት ላይ፣ መከላከል ላይ እና ማመጣጠን ላይ የሚሰሩ ለሰው ልጆች እጅግ በጣም ጠቃሚ ከምንም አይነት ኬሚካል ነፃ የሆኑ ሃይ ኳሊቲ ያላቸው ምርቶች ናቸው ማለት ነው። ለምሳሌ እዚህ ጋር ብንመለከት ዚንክ ነው። ዚንክ እጅግ በጣም ጠቃሚና አስፈላጊ ለሰው ልጆች በተለይ ለሰው ልጅ በጣም ጠቃሚና እንዲሁም ደግሞ ለፀጉር መበጣጠስ ላይን ጨረርታ እጅግ በጣም ጠቃሚ የሆነ ፕሮዳክት ነው እዚህ ጋር ማለት ነው። ከምንም አይነት ኬሚካል ነፃ የሆነ ከተፈጥሮ እጽዋት የተሰራ ፕሮዳክት ነው ማለት ነው። እዚህ ጋር ደግሞ ኮልድ ካፌ ይባላል የካምፓኒያችን ፕሮዳክት። ይህም ደግሞ ከምንም አይነት ሱስ የማያስስ ንጹህ የሆነ ፕሮዳክት ነው። ብዙ ፕሮቲን የምናገኝበት ፕሮዳክት ነው ማለት ነው። እዚህ ጋር ደግሞ የሴቶች የንጽህና መጠበቂያ ሞዴስ እንዲሁም ደግሞ እጅግ በጣም ምቹ የሆነና እንዲሁም ብዙ ሰዓት የምንጠቀምበት ሞዴስ ነው ማለት ነው። እንዲሁም ደግሞ ለማህፀን ኢንፌክሽን ተጋላጭ እንዳንሆን ቅድመ ጥንቃቄ ማድረግ የምንችልበት ፕሮዳክት ነው ማለት ነው። እዚህ ጋር ደግሞ እጅግ በጣም ደስ ስልክ ሻይ ይባላል። ማጽዳት ላይ የሚሰራ ፕሮዳክት ነው። የተለያዩ ቆሻሻዎች ከውስጣችን ክሊን የምናደርግበት ፕሮዳክት ነው ማለት ነው። ምክንያቱም ልክ ገላችን ሲቆሽሽ ሻወር እንደሚያስፈልገው ሁሉ በሳሙና ሻወር እንደሚወስደው ሁሉ ውስጣችንም ደግሞ ከምንበላው ምግብ ከምንኖረው አኗኗር ከተለያዩ አየር ቆሻሻ ይኖራል ማለት። ስለዚህ ይህንን ማጽዳት የምንችልበት ፕሮዳክት ነው ማለት ነው። እጅግ በጣም ደስ ይላል። እዚህ ጋርም ደግሞ ግሪፕ ትባላለች የካምፓኒያችን ፕሮዳክት። ግሪፕ ከወይን ፍሬ የተሰራች ፕሮዳክት ናት። በጣም ጠቃሚና ስትረስ ወይ ደግሞ ለጭንቀት እንዲሁም ደግሞ ለራስ ምታት ለኩላሊት ኢንፌክሽን እጅግ አስፈላጊ ፕሮዳክት ናት ማለት ነው። እዚህ ጋርም እጅግ በጣም ደስ መልኩ እንዲሁም የካምፓኒያችን ማሽን አለ። ኢነርጂ ሊሰጠን የሚችል ማሽን ነው ማለት ነው። እጅግ በጣም ደስ ይላል። እንዲሁም እዚህ ጋርም ደግሞ የተለያዩ ፕሮዳክቶች እዚህ ጋር ስፓሮልና አለ። ስፓሮልና ለሰውነት በጣም ጠቃሚና እንደ ምግብነት የምንጠቀመውና እንዲሁም ለተለያዩ በሽታዎች መከላከል ላይ የሚሰራ ፕሮዳክት ነው ማለት ነው። እዚህ ጋር ደግሞ ስሳን ይባላል። እሱም ደግሞ ለተለያዩ በሽታዎች ማጽዳት ላይ የሚሰራ ፕሮዳክት ነው ማለት ነው። እዚህ ጋር እጅግ በጣም ደስ መልኩ ካልሲየም ይባላል። ካልሲየም ከሌለ የሰው ልጅ መኖር አይችልም፣ በህይወቱ ሊኖር አይችልምና ካልሲየምም እጅግ አስፈላጊ ነው ማለት ነው። እዚህ ጋርም ደግሞ ቪታሊቲ ትባላለች ማለት ነው። ቪታሊቲ ለጤናችን በጣም አስፈላጊና እንዲሁም ደግሞ ላላስፈላጊ ቡግር ከፊታችን ላይ ካለ ሽፍታ ካለ በመቀባት በደንብ አድርገን መጠቀምና ጤንነታችን መጠበቅ የምንችልባቸው ሃይ ኳሊቲ ያላቸው ፕሮዳክቶች ኩባንያችን አዘጋጅቶናል ማለት ነው። ታዲያ ወደዚህ ኢንተርናሽናል ካምፓኒ ስራውን በመጀመርበት ደረጃ እጅግ በጣም ደስ ይላል። እንዳለም አቀፍ ደረጃ ህጋዊነትሽን አረጋግጠሽ ነው ከዚህ ካምፓኒ ጋር ስራ የምትጀምሪው ማለት ነው። ለምሳሌ ኢትዮጵያዊ መሆንሽ ማረጋገጥ የምትችይበት የራስሽ የቻለ ፓስፖርት አለሽ አይደለ? በፓስፖርትሽ ብሎ እንዲሁም ደግሞ በጣም ደስ በሚል መልኩ በዚህ ኢንተርናሽናል ካምፓኒ በፓስፖርትሽ ላይ የራሱ የቻለ አይዲ አለሽ ማለት ነው። ኢፒ ብሎ የራሱ የቻለ አይዲ አለሽ ማለት ነው። ስለዚህ እዚህ ካምፓኒ ጋርም ደግሞ የዚህ ካምፓኒ አባል መሆንሽ ማረጋገጫ የራሱ ዓለም አቀፍ አይዲ ይሰራልሻል ማለት ነው። በካምፓኒያችን በጣም ደስ ይላል። እንዲሁም ከኩባንያችን መጀመሪያ ላይ ስትመዘገብ እዚህ ጋር የራስሽ ስም እንዲሁም የአባትሽና የአያት ስም
እንዲሁም ይሄ ካምፓኒ ጋር የሰጠሽ አይዲ የራሱ የቻለ አይዲ ምን ጋር ይሞላል ማለት ነው። እዚጋም ደግሞ ስፖንሰር ድል ነው የሰጠሽ ሰው አይዲ እንዲሁም እነዚህ እያንዳንዱ ፎርሞች ያንቺ ናቸው ማለት ነው። ህጋዊነቱን አረጋግጠሽ ወደዚህ ካምፓኒ ስራውን ትጀምራለች ማለት ነው። እንዲሁም የምትገዣቸው ፕሮዳክቶች ምናልባት ያስጎበኙሽ እያንዳንዱ ፕሮዳክቶች ከዚህ ጋር ስማቸው አለ ማለት ነው። አንቺ ባወጣሽው ገንዘብ መጠን ሃይ ኳሊቲ ያላቸው ጥራታቸውን የጠበቁ ፕሮዳክቶች ገዝተሽ ስራውን ትጀምራለች ማለት ነው። ይሄ ከካምፓኒው የተመሰረተበት ሀገር የሚላክ ነው ማለት ነው። ይሄ ደግሞ ላንቺ በዲኤችኤል ፖስታ ቤት ፕሮዳክቱ ሲላክ አብሮ የሚላክ ደረሰኝ ነው ማለት ነው። ይሄ ደግሞ የተመዘገብሽበት ቦታ እዚህ ኬንያ ናይሮቢ ላይ የሚቀመጥ ደረሰኝ። ስለዚህ ደረሰኝ እንዲሁም ደግሞ ህጋዊነትን አረጋግጠሽ ስራ መጀመር የምትችልበት እድል ነው ያገኘችው። ኮንግራቹሌሽን ይሄንን እድል ስላገኘች ማለት ነው። መቀጠል ደግሞ ምናልባት ኩባንያችን እጅግ በጣም ደስ ይላል። ህጋዊነትን አረጋግጦ በተለያየ ዓለም ሀገር ላይ እየሰራ የሚገኝ ይሄ ደግሞ የካምፓኒያችን መስራች ቸርማሊ ይባላሉ። ቻይናዊ ናቸው። ምናልባት ይሄ ካምፓኒ በጣም ደስ መልኩ ከ47 ሚሊዮን ህዝቦች በላይ እንዲለወጥ እንዲቀየሩ ምክንያት መሆን የቻሉ አባት ናቸው ማለት ነው። የስኬት ተምሳሌት ናቸው ማለት ነው። ስለዚህ ካምፓኒያችን በጣም ደስ መልኩ ህጋዊነቱን በኬንያ ናይሮቢ ላይ የራሱ የቻለ ከሃይማኖት ከምንም ነፃ የሆነ የተሰጠው የራሱ የቻለ ሰርተፊኬት ነው ማለት ነው። እዚህ ጋር ደግሞ የኬንያ የራሳቸው የቻለ የኬንያ ናይሮቢን የራሱ የቻለ የሀገሪቱ መንግስት ነው ማለት ነው። እዚህ ጋርም ደግሞ እጅግ በጣም ደስ መልኩ ፕሮዳክቶችን ጥራታቸው የጠበቁ ፕሮዳክቶች ስለሆነ ካምፓኒያችን የሚሰጣቸው የራሱ የቻለ ሰርተፊኬት ነው ማለት ነው። ስለዚህ አንቺ የተለያዩ የትም ቦታ ሁኚ ከዚህ ካምፓኒ ጋር ስትመዘገቢ ምናልባት ደረሰኝ የተመዘገቡ ሰዎች ገንዘብ ከፍለው ከካምፓኒ ጋር የተለያየ አረብ ሀገር ላይ ሆኖ ይችላል፣ ኢትዮጵያ ላይ ሆኖ ይችላል ተመዝግበው ይሄ የተመዘገቡበት ደረሰኝ ማህተም አለው ማለት ነው። ይሄ ከዚህ ጋር ሲስተም ላይ ይገባል። እንደ ዓለም አቀፍ ደረጃ ሼር ይደረጋል ማለት ነው።